ድንግል ወለደቶ ለፈጣሪሃ ድንግል ፈጣሪዋን ወለደችው ወለሊው ፈጠረው ላዲቶ እሱም እናቱን ፈጠረ በማለት እነ ኤፍሬም ሲናገሩ አባ ሕርያቆስም በማህፀነ ድንግል የተፈጸመው ነገር መመርመር እንዳልቻለ አቅቶት እንደተመለሰ በቅዳሴው ላይ አስተምሮናል። በመሆኑ ሄኖክ የተመለከታት ቤተ ስብሐት የምስጋና ቤት የእናታችን የቅድስት ድንግል ማርያም ምሳሌ ናትና ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ከመጽሐፍ ሄኖክ በመነሳት ሄኖክ የተመለከታት የምስጋና ቤት አምሳልነቷን እንዚራ ስብሐት በሚባል መጽሐፉ እንዲህ ሲል ያስረዳል። አንቲ ውእቱ ቤተ ስብሐት ዘግብረታ ብዑድ ዘጠፈር ምርዋፀ ከዋክብት ወጸብጸፈ ምድራ እብነ በረድ። ወደ አማርኛ ስንመልሰው የከዋክብት መሮጫ ጠፈር ሰማይና የምድሯ ጥፍጣፍ በረዶ የሆነላት አሰራሯ ልዩ የሆነ የምስጋና ቤት አንቺ ነሽ በማለት አማናዊ ምሳሌነት የቅድስት ድንግል ማርያም እንደሆነ ጠቅሷል። ይኸው ሊቅ በዚህ አላበቃም። በእንዚራ ስብሐት ምስጋናው ላይ የኪሩቤል ድምጽ የሚሰማባት ያቺ ቤት የቅድስት ድንግል ማርያም ምሳሌ ናትና ምን ይላል? ኦ እግዝእትየ ማርያም ጽርሐ ቅድሳት እህተ አርያም ዘያፈቶሙ ሐውጾታ ለሰራዊተ መንፈስ ወአፋሃም። እመቤቴ ማርያም ሆይ የመንፈስና የእሳት ሰራዊት የሚሆኑ መላእክት ለጉብኝቷ የሚያስጎመዣቸው የአርያም እህት የምትሆኚ የቅድስና አዳራሽ አንቺ ነሽ በማለት ሄኖክ የተመለከታት ቤተ ስብሐት የቅድስት ድንግል ማርያም ምሳሌ መሆኗን ይገልጻል። በመጨረሻም ይሄ ሊቅ በዚህ ሳያበቃ